እናንተ ሌላ ተማሪ ከመበረዛችሁ በፊት ውሳኔ ሊወሰንባችሁ ይገባል። አንቺ ቆይ በየመንገዱ ወንድ እየለከፈሽ ቤት ደግሞ ስራ ወንድ አይሰራም እየተባልሽ እዚህ ደግሞ ቦታ ልቀቂ እየተባልሽ መኖር ነው እንደምፈልግም? እኛ እንደዛ መኖር አንፈልግም። አንተ ነበር ከሴቶቹ ጋር መደባለቅ። ቆይ ባለመናገር ከሚወሰነው ውሳኔ የምታመልጥ መስሎ ነው? የሴቶች መብት ተከራካሪ ነው ያላችሁት? ርፍ ይሄ እኮ ትምህርት ቤት ነው። እሺ እስከዛ ድረስ ዝም ብለናል። ካሁን በኋላ ግን ከወንዶች እኩል መሆናችንን ማሳወቅ አለብን። አንተ ምንድነው ትላንትና ጓደኞች ለራስ የመለኩ እነሱ ስራሉ መልክ ተሰራለ እስታው መልክ ስራስ በተለይ ፍርዶስና ቃልን ወንድስ ትበልጣላችሁ እንዲሉ ማድረግ አለ። ማንም ሰው እንዳይፈራቸው ከዓላማችን ዝንፈል የለም። እሺ አረ ምንም ማያመጡ ገፈታትረን ነበር የምንቀበላችሁ። አረ አምስቱ ነው አንዱ ከአንዱ መለየት አያስፈልግም። አፍለጭ ነበር ሰጠችኝ። አረ ቲቸርዬ ነው ወላጅ ማምጣት አልፈልግም እናቴ ትቆጣኛለች። በጣም ጥሩ እንገናኛለን። ቲቸርዬ ያልኩትን ሰምታችኋል አይደል? እኔ ጨርሻለሁ።